የሚባክን ጊዜ የለም። አንዳንድ ሰው አመቱ ሲያልቅ ነው የሚነቃው። ወይኔ 2013ን ሳልጠቀማት 2014 እኮ ገባ ይላል። አንዳንድ ሰው ደግሞ ወሩ ሲያልቅ ብንን ይላል። ወይኔ ጥቅምት እኮ ገባ መስከረምን ምንም ሳላደርገው ይላል። አንዳንዱ ሳምንቱ ሲያልቅ እሁድ ደረሰ እኮ እንደው ከሰኞ ጀምሮ ምን ስሰራ ዋልኩኝ ይላል። ንቃ ያለው እንደው የተሻለው ደግሞ ማታ አልጋ ላይ ሊተኛ ሲል ምን ሳደርግ ዋልኩኝ ቀኑ በቃ እንዲሁ ሲባክን ዋለ ይላል። አያችሁ፣ በህይወታችን ውስጥ ጊዜው የሚነጉደው ሳንጠቀምበት ነው። የሚቆጨን ግን የሆነ ሰዓት ነው፣ ከባከነ በኋላ ነው። ከዚህ በኋላ ግን የሚባክን ጊዜ የለም። የምናጠፋው የምናቃጠለው ጊዜ የለም። እንዴት ካላችሁኝ በጣም አሪፍ የሆኑ ሐሳቦችን ሼር አደርጋችኋለሁ። በደንብ እንመካከራለን። አብራችሁን ቆዩ። አውቃለሁ ተጨማሪ ገንዘብ ታገኛለህ፣ ተጨማሪ ጊዜ ግን የለም። ብትለፋ ብትሮጥ ብትሰራ ገንዘቡ ያድጋል፣ ጊዜህን ግን አትገዛው። ማንም አይሸጥልህም። አንድ ጥያቄ ልጠይቅህ፣ መሆን የምትፈልገው ምርጥ ሰው ጊዜውን ያባክናል? እንደዚህ ነው የሚጠቀመው? በጊዜ ከቀለድክበት እሱ መልሶ ይቀልድብሃል። ካከበርከው ደግሞ መልሶ ያከብርሃል። እያጠናህ ይሆናል፣ ስራ እየሰራህ ይሆናል። ስልክህን አውጥተህ ቀልድታለህ ወይ ከጓደኞቹ ጋር ትቀልዳለህ፣ ትስቃለህ። ትንሽ ቆይታ ህይወት ትቀልድብሃለች። ለምን? ህይወትን ንቀሃታል። ጊዜህን አላከበርከው፣ እሱ መልሶ አያከብርህም። አንድ ሰውዬ ውሻው ሁል ጊዜ ያስቸግረዋል። መኪና በመጣ ቁጥር እየተከተለው ይጮሃል። የት ድረስ እንደሚከተለው አይታወቅም፣ ተከትሎት ግን ይጮሃል። የሆነ ጊዜ ጎረቤቱ መጣና እኔ የሚገርመኝ እኮ ይሄ ውሻ ሁል ጊዜ መኪና በመጣ ቁጥር ይከተላቸዋል፣ እንደው ይይዛቸው ይመስል መኪናውን አሁን እንዴት አድርጎ ይዟል? ዝም ብሎ መጮ እየተከተሉ አለው። የውሻው ባለቤት መለሰ፣ እኔ እሱ አይደለም የሚገርመኝ፣ መከተሉ አይገርመኝ፣ እኔ መኪናውን ሲይዘው ምን ሊያደርገው እንደሆነ አለ። በህይወት ውስጥ የምናሳድዳቸው የምንሮጥባቸው ነገሮች ህይወታችን ላይ ምንም አልጨምሩም። ምን ጨምረው? ስልካችን ላይ ያለው ፌስቡክ፣ ቲክቶኩ፣ ሌላው ህይወታችን ላይ ምን ጨመረልን? ጓደኞቻችን እንደማንችል ነገሩን እንጂ ምን ጨመሩልን? በዙሪያችን ያሉ ሰዎች ሊወዱን ይችላሉ፣ እንደማንችል ነው የሚነግሩን። ጊዜያችን እየባከነ ነው። የምንሰማው የምናየው ነገር ህይወታችን ላይ የሚጨምርልን አይደለም። ባከነ ማለት እሱ ነው። ሁሉም ነገር እየባከነብን ነው። ለምን? ለጊዜያችን ክብር አልሰጠነው። ቅድሚያ የምትሰጠውን ነገር እወቅ። አንተን የሆነ ከፍታ የሚያወጣ በቀን ውስጥ 2 ወይ 1 ስራ ነው። እሱን ሳትጨርስ ሌላውን አትጀምር። አንተን እኮ ወደ ኋላ ያስቀረህ እድልህ አይደለም፣ ስንፍናህ አይደለም፣ ጊዜ አጠቃቀምህ ነው። እስኪ ዝም ብለህ አስበው፣ በዋዛ ፈዛዛ የሚባክነውን ጊዜህን። እንዴ ትልቁን ማንነትህን፣ ያ ትልቁ ህልምህን የምታሳካው እኮ የሆነ ቀን ከእንቅልፍ ስትነቃ አይደለም፣ ከአሁን ጀምሮ ነው። መሆን መጀመር አለብህ። ጄምስ አለን የተባለ ደራሲ የምትፈልገውን አታገኝም፣ የሆንከውን ነው ይለናል። መሆን መጀመር አለብህ። እንዴት አድርጌ ካልከኝ፣ ለሚጠቅምህ ነገር ብቻ ቅድሚያ ስጥ። ለእምነትህ ቅድሚያ ስጥ። ደስታ የሚወሰነው በፈጣሪ ባለህ እርግጠኝነት ነው። ለቤተሰቦች ቅድሚያ ስጥ። የለፋኸውን የምትበላው ከነሱ ጋር ነው። ለስራህ ቅድሚያ ስጥ። ከፍ የሚያደርግህ እሱ ነው። ለትምህርትህ ቅድሚያ ስጥ። ህልምህን የምታሳካው በሱ ብቻ ነው። በቃ ነገህን ለሚያሳምርልህ ነገር ቅድሚያ ስጥ። ከዛ እኮ ብትዝናናም ያምርብሃል። ጊዜ ባከነ አትልም፣ አይቆጭህም። ቅድሚያ ከሰጠህ የሚባክን ጊዜ አይኖርም። አንተ ብትለወጥ ባትለወጥ፣ ወጥረህ ብትሰራ ባትሰራ፣ ገንዘቡን ብታስቀምጥ ብትበትን፣ ጊዜው እንደሆነ መሄዱ አይቀር። ቁጭ ብለህ የሰቀልከውን ቆመህ ማውረድ የሚያቅትህ ቀን ይመጣል። እየቀለድክ ያለፈ ጊዜ የፈሰሰ ውሃ ነው። መቼም አታገኘውም፣ መቼም አትመልሰውም። ጊዜ ወርቅ ነው፣ በወርቅ አይቀለድም ወዳጄ። ሕይወትን እንደ ሙከራ አስቦ መኖሩን አቁም። ጊዜ የሚባል የፈጣሪ ታናሽ ወንድም አለ። ቆሞ አይጠብቅህም። 1000 ዓመት አይኖር። ለምን ረፈድ አድርጌ እንቅልፊን አልተኛም ብሎ ውስጥህ ሊነግርህ ይችላል። እንዲህ በለው፣ ሰበበኛውን ድምፅ ማለት ነው።
ልክ ነህ። ሕይወት ስታበቃ ማንም አይከለክልህም። 1000 ዓመት ትተኛለህ። አሁን የምትኖረው ዕድሜ ግን የተገደበ ነው። ተነስ በለው። ጠንክረህ ሥራ። ጊዜህን ተጠቀም እንዳይባክን። ዛሬ የመጨረሻ ቀንህ እንደሆነ አስበህ በሙሉ አቅምህ ተጠቀምበት። ትላንት ላይ መለስ አልፏል። ነገም ማስተማማኝ አይደለም ወዳጄ። ዛሬ ነው እጅ ላይ ያለው። ለዛሬ ታመን፣ ነገ ያንተ ነው። በቀን ውስጥ ማድረግ ያሉብህን ሁሉ የምታደርገው በአንድ ጊዜ ተአምር ለመፍጠር አይደለም፣ ግን እንደ ጨለማ ቀስ እያለ የሚገፈፈውን የስኬት ብርሃን ለመግለጥ ነው። ስለዚህ ጠዋት መነሳት ካለብህ ትነሳለህ። ማንበብ ካለብህ ታነባለህ። ሥራ መግባት ካለብህ መግባት ብቻ ሳይሆን ወጥረህ ትሰራለህ። መማር ካለብህ ከልብ ትማራለህ። ወዳጄ አሁን የለፋኸው አሁኑኑ ሳይሆን እንደ ባንክ ወለድ ተጠራቅሞ ሲከፈልህ እንኳንም በሙሉ አቅሜ ለፋው፣ እንኳንም ጊዜን ተጠቀምኩበት ትላለህ። አይቆጭህም። ሰዎች እየደጋገሙ የትም እንደማትደርስ የሚነግሩ ከሆነ ድምፃቸው እስከማይሰማበት ርቀት ድረስ በስኬትህ ጥላሃቸው መሄድ አለብህ ይለናል ሚሸል ሩዝ የተባለ ደራሲ። አየህ፣ ማን እንደሆንክ ስለማይረዱ አሁን ይንቁሃል። ደስ የሚለው ፈጣሪ የናቁህን አንገት የሚያስደፋ አቅም ውስጥህ አስቀምጧል። ጠንክረ ብዙ ርቀት ለመጓዝ መነሳት ያለብህ አሁን ነው። ጊዜ የለም ወዳጄ፣ ፍጠን። የሚባክን ጊዜ የለም። አንተ እኮ ብዙ ፈተና ያለፍክ ሰው ነህ። አበቃልህ ሲባል ለዛሬ ደርሰሃል እኮ። ጠንካራ ነህ። አሁን ያለህበት ላይ ለመቆም አንተን መሆን ይጠይቃል። የአንተን ጥንካሬ ይጠይቃል። እውነት ነው፣ ወደ ኋላ የሚጎትት መጥፎ ትዝታ ይኖርሃል። እሱን እያሰብክ በመቆጨት የሚባክነውን ጊዜ አስብ። ያንተን ጊዜና ትኩረት የሚፈልጉ ብዙ ጉዳዮች አሉ። እንደ ህልምህስ፣ ስራህስ፣ የነገ የፍቅር፣ የትዳር፣ የቤተሰብ ህይወትስ ከነሱ የሚተርፍ ጊዜ ኖሮ ነው በጭንቀት ቀንህ የሚያልፈው? እርግጠኛ ነኝ ብዙ ነገር መቀየር፣ ማሳደግ፣ የተሻለ ህይወት መኖር ትፈልጋለህ። የሚጎትትህን ትዝታ ማየት እስከማትችልበት ርቀት ድረስ ተጓዝ። አለበለዛ ከፍ ዝቅ የሚል ስሜት ይጫወትብሃል። የሚወዱ ሰዎች ገንዘብ ሊሰጡ ይችላሉ፣ ሐሳብ ሊሰጡ ይችላሉ፣ ያላቸውን ሊያካፍሉ ይችላሉ። እድሜ ግን ሊሰጡ አይችሉም። ቁርጥህን ወቀው። ሽርፍራፊ ሰከንዶች እንኳን ሊጨምሩልህ አይችሉም። እንዲህ ባደርግ አትበል፣ አድርገው። ዛሬ ተኝተህ ማደርህን እርግጠኛ አይደለህም። ህልምህን ማን ሊኖርልህ ነው? አንተ ራስህን ካልሆንክ ሌላ ማን እንዲሆንልህ ትፈልጋለህ? ህልምህን መኖር አለብህ። የምትፈልገውን ነገር ስታሳድድ የሚባክን ጊዜ አይኖር። ቻይኖች ዛፍ ለመትከል የመጀመሪያው ምርጡ ጊዜ ከዛሬ 20 ዓመት በፊት ነበር። ሁለተኛው ምርጥ ጊዜ ግን አሁን ነው ይሉናል። አየህ፣ የምትፈልገውን ጫፍ እንድትወጣ ራስህን ለማሳደግ ሙሉ አቅምህን መጠቀም የነበረብህ ከዚህ በፊት ነበር። አሁንም ብትጀምር ግን ራስ ላይ አተኩረህ ታላቁ ማንነትህን ለማውጣት ምርጥ ጊዜ አለ። ስለዚህ አሁን ጊዜህን ተጠቀምበት። በህይወት ሁለት አይነት ሸክሞች አሉ። አንደኛው ጠንክሮ የመስራት ሸክም ነው። ሁለተኛው ደግሞ የጸጸት ሸክም ነው። የመጀመሪያው ሸክም 1 ኪሎ ግራም ብቻ ነው የሚመዝነው። ጊዜያዊ ነው ክብደቱ፣ ታልፈዋለህ። ጠንክረ ከሰራ በኋላ ስታልፈው ለዚቹ ነው የለፋው ትላለህ። ውጤቱ ያስደስታል። የጸጸት ሸክም ግን አትችለው። 100 ኪሎ ግራም ነው። በቃ እንደዚህ ሳደርግ ባከነ ማለት ነው፣ እድሜ ጊዜ ሁሉ ጠፋ ማለት ነው፣ ቁም ነገር ሳልሰራ ትላለህ። ስለዚህ የጸጸት ሸክምን አትችለውም ወዳጄ። መስራት አለብህ፣ መጠንከር አለብህ። ህይወትህ ካለፈ በኋላ ወይ ስታረጅ የሚቆጭህ ካደረግከው ይበልጥ ያላደረግከው ነው። ለምን እንዲህ አላደረኩም ትላለህ? ለምን ጊዜን አልተጠቀምኩም ብለህ መጸጸት የለብህም። ሸክሙን አትችለውም። አንዳንድ ሰው ደስተኛ የማያደርገው የፍቅር ግንኙነት ውስጥ ጊዜውን ያባክናል። ለምን አታቆምም ሲባል እንዴ ቀልድ መሰለህ እንዴ? ከዛ ሰው ጋር እኮ 2 ዓመት 3 ዓመት ቆይቻለሁ ይላል። አሁንማ አቃጥሎ ሊደፋኝ ነው ትላለች። ኧረ አሁን ልታሳብደኝ ነው ይላል። ታዲያ አብረሃት የምትቆየው ዘመንህን ሙሉ ለማዘን ነው? ለ2 ዓመት ውለታ ብለህ 20 ዓመት ልትቃጠል ነው?
ጊዜ የሚባክነው ወዴትም የማይወስድህን መንገድ እየተጓዝክ ከሆነ ነው። ሰው ወደ ምስራቅ መጓዝ ያለበት እንዴት ወደ ምዕራብ ይጓዛል? ተቃራኒ ጉዞ የሚባል ነገር ታውቃላችሁ? በህይወት ውስጥ ተቃራኒ ማለት ለማይጠቅም ነገር እየለፋ ከሆነ ነው። መቼም የማይገፋ ነገር ስታደርግ ነው። ሎሬት ጸጋዬ ገብረመድህን እንዲህ ይሉናል። የማይድን በሽታ ሳክም፣ የማያድግ ችግኝ ሳርም፣ የሰው ህይወት ስከረክም፣ እኔ ለኔ ኑሬ አላውቅም ይሉናል። ለራስህ የማትኖረው ጊዜህን ካልተጠቀምክበት ብቻ ነው። የሰው ህመም ትታመማለህ፣ የሰው ነገር ያሳስብሃል። መቼ ነው የምታድገው አንተ? መቼ ነው ጊዜህን የምትጠቀመው? ለመቼ አሰብክ ራስህን ለመቀየር? ለመቼ አሰብክ ገንዘቡን ለማስቀመጥ? ጊዜህ እየባከነ ነው። ካሮት ክሱ ቆሞ አይጠብቅህም። ጊዜህን የምትጠቀመው ለራስህ ስትል ነው። የቤት ስራህን እየሰራህ ነው። ቶሎ ከሰራህ የቤት ስራህን ረጅሙን ጊዜ በደስታ ታሳልፋለህ። ረጅሙን ሳቅ የሚስቀው በመጨረሻ የሚስቅ ሰው ነው ይባላል። አየህ፣ አሁን ከተጠቀምክበት ረጅሙን ዘመን ትደሰታለህ። ቤተሰቦች፣ ይሄ ቪዲዮ እንዳነቃችሁ ጊዜያችሁን እንድትጠቀሙ የሆነ ነጥብ እንደጣለ እርግጠኛ ነኝ። እንደወደዳችሁትም አልጠራጠርም። እስከ መጨረሻው አብራችሁኝ ስለቆያችሁ በጣም አድርጌ አመሰግናለሁ። ከዚህ ቪዲዮ ወደዳችሁት ነጥብ ካለ፣ ጊዜያችሁን በጣም የያዘባችሁ ነገር ምንድነው? የሚሻማችሁ ምንድነው? ኮመንት አድርጉልኝ፣ አነበዋለሁ። ለኢንስፓየር ኢትዮጵያ አዲስ ከሆናችሁ ቻናላችንን ሰብስክራይብ አድርጉ። ሰብስክራይብ ስታደርጉ ደግሞ ከጎን ያለችዋን የደወል ምልክት ወይም በተን መጫን አትርሱ። ምክንያቱም አዳዲስ ቪዲዮ ስንለቅ የማሳወቂያ መልእክት እንዲደርሳችሁ። ጠዋት ከአልጋችሁ ስትነሱ፣ ማታ ወደ አልጋችሁ ስትገቡ የሚያነቃቁ ጉልበት የሚሰጡ በቃ በጥሩ ሙድ እንድትሰሩ እንድትማሩ የሚያደርጋችሁ አጫጭር መልእክቶች በእጅ ስልካችሁ እንዲደርሳችሁ ከፈለጋችሁ በቴሌግራም አድራሻችን @ኢንስፓየር ኢትዮጵያ ብላችሁ የቻናላችን አባል መሆን አትርሱ። ስልጠናም የምትፈልጉ ከሆነ ብዙዎችን እያሰለጠንን ነው፣ እየመሰከሩ ነው፣ ህይወታችን እየተቀየረ ነው ብለዋል። በቅርቡ ደግሞ ዶክመንተሪ ሰርተን እናሳያችኋለን ህይወታቸውን የቀየሩ ሰዎች። እናንተም ስልጠናው ላይ መካፈል ከፈለጋችሁ ማይንድ ሴት ላይ፣ አመለካከት ላይ፣ ራሳችሁ ላይ መቀየር የምትፈልጉት ከፍርሃት መውጣት፣ ኮንፊደንስ፣ በራስ መተማመን፣ እቅድ ማውጣት፣ የዓላማ ሰው መሆን፣ የጊዜ አጠቃቀማችሁን መቀየር፣ የገንዘብ አያያዛችሁን፣ ለራሳችሁ የምትሰጡትን ቦታ ማስተካከል የምትፈልጉ ከሆነ በአጠቃላይ የህይወት ጥያቄያችሁን ሁሉ መመለስ ከፈለጋችሁ ይሄ ስልጠና ያስፈልጋችኋል። ዙም የተባለውን አፕሊኬሽን መጫን ነው የሚጠበቅባችሁ። ከስራ በምትወጡበት ሰዓት ምሽት ላይ ነው ስልጠናው። የትም ዓለም ላይ ብትኖሩ፣ አውሮፓ፣ አሜሪካ፣ አረቡ ዓለም ላይ፣ አፍሪካም ኢትዮጵያም ብትገኙ ይሄ ስልጠና በጣም ይጠቅማችኋል። ከናንተ የሚጠበቀው እንዳልኳችሁ ይሄን አፕሊኬሽን ጭናችሁ በእነዚህ ቁጥሮች ቴሌግራም ላይ ሙሉ መረጃውን ጠይቁ። እንዴት እንደምትከፍሉ፣ እንዴት ወደ ስልጠናው እንደምትገቡ እናብራራላችኋለን። ከእውቀት በላይ ተግባር የምታገኙበት ብዙ ነገር የምትቀይሩበት ስልጠና ነው። አብራችሁ ስለቆያችሁ አመሰግናለሁ።